ከጥቂት ጊዜያት በፊት የስፒድ አለሙ በትንሽዬ ክፍል ውስጥ የተወሰነ ነበረ። አንድ ወንበር፣ አንድ ኮምፒውተርና አንድ ካሜራ ብቻ። ከዛ በኋላ ግን መጮውና ሙሉ ለሙሉ ከቁጥጥር ውጭ መውጣት ጀመረ። ነገር ግን ይህ ሁሉ ነገር የሚያደርገው በዛች ትንሽዬ ክፍል ውስጥ ነበረ። ብዙም ሳይቆይ ግን የስፒድ ዝና አደገ ሳይሆን ፈነዳ በሚባል ደረጃ ብዙ ተከታዮችን አገኛል። ከዛን ጊዜም ጀምሮ ነበረ ከዛች ትንሽዬ ክፍል ወጥቶ ስትሪም ማድረግ የጀመረው። የሚሄድባቸው ያልተጠበቁና ያልተለመዱ ቦታዎች ነበሩ። በዚህም ጊዜ ስፒድ አንድ ነገር ይረዳል። እሱም የሚያጋጥሙ ሰዎች ሁሉ የሱ ተከታይ እንዳልሆኑና የውጭው ዓለምም ሴፍ እንዳልሆኑ ይገነዘባል። በዚህም ጊዜ ነበር ቦዲጋርድ እንደሚያስፈልገው የተረዳው። አደጋ እንዳያጋጥመው ብቻም አልነበረም በየቦታው ፎቶን እነሳ እያሉ ከሚያዝጉት ትኩረት ፈላጊዎች ጭምር እንጂ። የዛኔም ነበር ሄንሪና ሩዲገር በጥበቃነት የተቀላቀሉት። ነገር ግን ዝም ብሎ ጥቁር ለባሽ ጥበቃ ብቻም አልነበሩም የዛን ቤተሰብ አባል ጭምር እንጂ። ምናልባት የስፒድን ስትሪም ቻት አይታችሁ ከሆነ የታለ ሄንሪ ወይም ሩዲገር እያለ የሚጠይቀው ሰው ብዙ ነው። እንደውም አንዳንድ ቦታዎች ተከታዮቻቸው ስፒድ ያለነሱ ስትሪም አያደርግም ይላሉ። ነገር ግን በስፒድ ዓለም ውስጥ ጥበቃ መሆን ብቻ በቂ አይደለም፣ ቤተሰብ መሆንም ጭምር አለባችሁ። ስለዚህ እነማን ናቸው እነዚህ ሁለት ሰዎች? እናም የዓለማችንን ትልቁ ስትሪመርስ መጠበቅ ምን ይመስላል? ሁሉም ነገር የሚጀምረው በኤፍኤ ካፕ 2023 ፋይናል ስፒድ የአንድን የማንቸስተር ሲቲ ደጋፊ ለማብሸቅ በሚሞክርበት ጊዜ ነበረ። ከጥቂት ደቂቃዎች በኋላ ግን የደጋፊው ትዕግስቱ ስላጣ ማንም ያልጠበቀው ነገር አደረገ። ወደ ኋላ ዞሮ ስፒድን ይመታዋል። የስፒድ ቦዲጋርድን በፍጥነት አንቆ ይዘዋል። ነገር ግን ምንም ማድረግ አልቻለም። አንዴ መቶታል። በዚያን ቅጽበት ነበር ስፒድ የሆነ ነገር መቀየር እንዳለበት የገባው። ጠባቂ መኖሩ ብቻ በቂ አልነበረም። ትልቅ ጡንቻም አልነበርም የፈለገው፣ በምትኩ ታማኝ የሚሆንለት ጭምር እንጂ። ከጥቂት ቀናት በኋላ ስፒድ ቱርክ ኢስታንቡል ውስጥ ስትሪም እያደረገ ነበረ። በዚህም ጊዜ ይበልጥ ተዘጋጅቶ ነበር የመጣው። ብዙ የላይቭ ተከታዮችም ነገሮችን በጥንቃቄ የሚከታተልና እንድጥለው ከስፒድ ኋላ የማይጠፋ አንድ ትልቅ ሰውዬ ያስተውሉ ነበረ። ይህንን በመሰለ ሁኔታ ነበረ ሄንሪ ሁሉም ሰው ያወቀው። ሄንሪ ቦዲጋርድ ብቻም አልነበረም። አንዳንድ ሰዎች አይኑን እንኳ አይጨፍንም ይላሉ። ሄንሪ ስራው ላይ ምንም አይነት ቀልድ አያውቅም። ምንም አይነት ፐርሰናል የሆኑ ነገሮችን ሶሻል ሚዲያ ላይ አይፖስትም። ብዙዎች የሚያውቁት ዩናይትድ ኪንግደም ውስጥ ለአንዳንድ ፖለቲከኞች ቦዲጋርድ መሆኑንና ከኬኤስአይ ጋር መስራቱን ብቻ ነው። ከዛ ውጪ ከሆነ ቦታ የተፈጠረ አይነት ሰው ነው የሚመስለው። ሙሉ ለሙሉ ለዚህ ስራ ነው የተፈጠረው። ነገር ግን ሄንሪ ምንም አይነት የኋላ ታሪክ አያስፈልገውም። ምክንያቱም ብዙ ሰዎች የሱን ታሪክ በየሶሻል ሚዲያው ጽፈዋል። የሱን ፎቶዎች በማጋራት ብዙ ላይኮችን አግኝተዋል። ሜሞችንና ክሊፖችን ሰርተውበታል። ሄንሪ ወደ አይሾስፒድ ከመጣ በኋላ ቀጥ ለጥ ብሎ ስራውን ሲሰራ ነበረ። ብቁ መሆኑን ለማረጋገጥ ብዙ ጊዜ አልወሰደበትም። ሙሉ ለሙሉ ትኩረቱ ስፒድ ጋር ነበረ፣ ለጥቃቅን ነገሮች ቢሆን እንኳን። ለምሳሌ በዚህ ጊዜ ላይ ስፒድ የሆነ ነገር እየፈለገ ነበረ፣ የስልኩን ስክሪን ለመወልወል። ሄንሪም ያለምንም ማቋማት ነበረ ቲሸርቱን ያሰጠው። ነገር ግን ሁሌም የሄንሪ ስራ እንደዚህ ቀላል ነው ማለት አይደለም። ለምሳሌ ይህንን ስትሪም በሚያደርግበት ወቅት የስፒድ ተከታዮች ከመጠን በላይ ወደ መኪናው ቀርበው ነበር፣ ሲያስጨንቁትም ነበር። ሄንሪም ኃይል ተጠቅሞ ይገፈትራቸዋል። በዛም ጊዜ ከኋላ የነበረች አንዲት ሴት ጨምሮ ወደ መሬት ይወድቃሉ። ይህንን የተመለከቱ የስፒድ ተከታዮችም በድርጊቱ ደስተኛ አልነበሩም። እንደውም በጣም ተናደው ነበረ። በዚህም ጊዜ ነበረ ስፒድ አንድ ነገር የገባው። ምንም ያህል ሄንሪ ሁሌም አብሮት ቢሆንም እንኳን ሁሉም ነገሮች ላይ ባንዴ መድረስ እንደማይችል የተረዳው እና ሌላ ሁለተኛ ቦዲጋርድ ጨመረው። የዛኔም ነበር ሩዲገር የመጣው። ሩዲገር ዝም ብሎ ግብዳ ቦዲጋርድ ብቻም አይደለም። ከበስተኋላው የተለያዩ ስራዎችን ላይ ተሳትፏል። ሆሊውድ ላይ የተለያዩ ፊልሞች ላይ እንደ ስታንት ሆኖ ሰርቷል። የተለያዩ ታዋቂ ፊልሞች ላይ። በነገራችን ላይ ትክክለኛ ስሙ ሩዲገር ብዬ ነው ያስተዋወቅኳችሁ። ነገር ግን ትክክለኛ ስሙ ሃሪ ግሊየስ ነው። ታዲያ ለምንድን ነው ሁሉም ሰው ሩዲገር የሚለው? ታሪኩ የሚጀምረው ከስፒድ ቻት ነው። በመጀመሪያ ሰዎች ስትሪሙ ላይ በሚያዩበት ወቅት የጀርመኑ እግር ኳስ ተጫዋች አንቶኒዮ ሩዲገር መስሏቸው ነበረ። ልክ እንደዛ ነበር ከቀልድነት አልፎ ስሙ የሆነው። ከዛም በኋላ ሁሉም ሰው በዛ ስሙ መጥራት ጀመረው። ከዛም ግን ትንሽ አጥረ ተደርጎ ስሙ ሩዲ ሊሆን ችሏል። ብዙም ሳይቆይ ግን ሩዲ የስትሪም ዋና አካል ለመሆን በቅቷል። ልክ እንደ አይሾስፒድ ሁሉ የሱም ሪአክሽኖች ተወዳጅና አስቂኝ መሆን ችለዋል። በዛ ጊዜ የተለያዩ ነገሮች የተቀየሩበት ወቅት ነበረ። በአይሾስፒድ ስትሪም ላይ ጠባቂዎቹ ከጥበቃነት አልፈው ተሳታፊም እየሆኑም ነበረ። ለምሳሌ በዚህ የሚያስፈራ ቤት ውስጥ ገብቶ በነበረበት ወቅት ሄንሪም ተደብቆ እሱን ለማስፈራራት በመሞከር ሲቀልድ ነበረ።
Where's he at? He's black. What the fuck? ጊዜያት ባለፉ ቁጥር ከስፒድ ጋር ያላቸው ቅርበት በጣም ጨምሮ ልክ እንደ ታናሽ ወንድማቸው ነበር የሚንከባከቡት። ቻይና ለመጀመሪያ ጊዜ ስትን በሚያደርግበት ወቅት ስፒድ ከረባቱን ማሰር አልቻለም ነበረ። ሄንሪም ልክ እንደ ታላቅ ወንድሙ ነበረ ምንም ሳይናገር በቀላሉ ተቀብሎ ሲያደርግለት የነበረው። ስፒድን ከሌሎች አቴንሽን ፈላጊዎች ብቻም አልነበረም የሚጠብቁት ራሱ ላይ መጥፎ ነገር እንዳያደርግ ጭምር እንጂ። በሌላኛው የቻይና ስትሪሙ ላይ ስፒድ ወደ ውሃ ውስጥ ዘላለሁ ብሎ ሲቀልድ ነበር። ሩዲገር በዛ ነገር ደስተኛ አልነበረምና ወዲያው ነበር ይዞ ያስወረደው። ሄንሪና ሩዲ ዋና የስትሪሙ አካል ናቸው እያልኩ አይደለም። ነገር ግን ከሁለት አንዱ እንኳን ስትሪሙ ላይ መታየት ቢያቆሙ ሁሉም ሰዎች ነው የት ናቸው እያለ የሚጠይቀው። በአንድ ስትሪሙ ላይ ሩዲ ስትሪሙ ላይ አልገባም ነበረ። ሳይኖር ቀርቶ ግን አልነበረም። ለዛ ቀን ካሜራማን ሆኖ እንጂ። ወዲያውም ነበር ሰዎች ምን እንደሆነ መጠየቅ ጀመሩት። ምንም ያህል ብዙ ደስ የሚሉ ነገሮች የተፈጠሩ ቢሆንም ሁልጊዜ እንደዛ ይሆናል ማለት ግን አይደለም። አንዳንድ ነገሮች ከተጠበቁት በላይ ይሆናሉ። ተከታዮች ከተጠበቀው በላይ ከቁጥጥር ውጭ ይሆናሉ። በዚህ ስትሪም ላይ ልጁ የስፒድን ትኩረት ለማግኘት ብሎ የመኪናውን መስታወት ሲደበድብ ነበረ። ነገር ግን ከየት መጣ ሳይባል ሩዲ አሽቀንጥሮ ይጥለዋል። ግላዊ ጥላቻ ኖሮበት አልነበረም ስራው ስለሆነ እንጂ። ስፒድን ለማስጨነቅ የሚመጡ ሰዎች ላይ ምንም አይነት ትዕግስት የላቸውም። አንዳንዴ ከገደባቸው በላይ እንደሚያደርጉ እነሱም ቢሆኑ ያውቃሉ። ምንም ቢሆን በማያውቁት ሀገር በማያውቁት ሰዎች ተከበው ማድረግ ያለባቸውን በስትክክል ላያደርጉ ይችላሉ። ነገር ግን እንደዛ የሚያደርጉት ስፒድን ለመጠበቅ ነው። ሄንሪና ሩዲ ዝም ብለው ግብዳ ሰውነት ያላቸው ሰዎች ብቻም አይደሉም። የምን ጊዜም የስፒድ ታማኝ ጓደኛ ጨመር እንጂ ምንም አይነት መስዋዕትነት ከፍለው ቢሆን የስፒድን ደህንነት ከማስጠበቅ ወደ ኋላ አይሉም።